የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮመንት ምንድነው? በጠቅላይ ሚኒስትሩ የማህበራዊ ትስስር ገጽ ላይ ምንድነው የተፈጠረው? የጠቅላይ ሚኒስትር አብይ አህመድ ፔጅ እንደምትመለከቱት ትስማ በቃን እንደዚሁም የሴቶች ጥቃት ይቁም በሚሉም በዚህ በምትመለከቷቸው አይነት መልእክቶች ተጥለቅልቋል። እስካሁን ድረስ ከ35600 በላይ ኮመንቶች ኮመንት ተደርጓል። በዚህም ታዲያ አብዛኛው ማለትም 99% የሚሆነው ይሄ የምትመለከቱት መልእክት ነው። ሴቶች ፍትህ እንፈልጋለን፣ ጥቃት ይቁም፣ ሴት ትሰማ የሚል መልእክትን ለጠቅላይ ሚኒስትሩ በቀጥታ አድርሰዋል። ብዙዎችም በዚህ ቻሌንጅ ላይ ተሳትፈዋል። ጆርጂ ብቻሽን ሆንሽብን ምናምን ትሉኛላችሁ። እኔ ብቻዬን አይደለሁም፣ ብዙ ሰዎች አሉ አብረው የሚሰሩ። ግን እናንተ ምን እየሰራችሁ ነው? እኔ ብቻዬን የሆንኩት ለምንድን ነው? ከ100,000 ያላለፈው የጠቅላይ ሚኒስትሩ ፔጅ ላይ ያለው ኮመንት ትዊተር ላይ ቢያንስ ከ50,000 ሰው በላይ ፖስት ማድረግ ነበረበት። እስካሁን እነዚህ 3 ፒን የተደረጉ ቪዲዮዎችን ሰው ጋር አድርሱልኝ፣ አላማችንን የሚያሳውቁ ናቸው፣ እንዴት አላማችንን ልናሳካ እንደምንችል የሚያስረዱ ናቸው ብያችሁ ነግሬያችሁ ነበር። ወይ ብቻሽን ሆንሽብን አትበይኝ፣ አግዥን። ኦልሶ ፎሎ የምታደርጓቸውን ቲክቶከሮች፣ ኢንፍሉዌንሰሮች ቻሌንጅ አድርጓቸው። እነሱ ቪዲዮቻቸውን፣ ማስታወቂያቸውን፣ ቢዝነሳቸውን ኮፒ ሊንክ ሼር አርጉልን እያሉ ቻሌንጅ ሲያደርጓችሁ እሺ ብላችሁ እንደምትታዘዟቸው ሁሉ እነሱ የሚታዘዟችሁ ቻሌንጅ አርጓቸው። ጌት ቱ ወርክ። ከሰሞኑን ይህን ፕሮፋይል ፒክቸር በተለያዩ ሶሻል ሚዲያዎች እየተመለከታችሁ ነው ብዬ አስባለሁ። ሴቶች እህቶቻችን ምን እያሉ ነው? ድምጻችን ይሰማ እያሉ ነው። ፍትህ እንፈልጋለን። በአሰቃቂ ሁኔታ እየተገደሉ እህቶቻችን ፍርድ፣ ተገቢ የሆነ ፍርድ እየጠበቀን፣ ግን በዚህ ወንጀል የጠረጠሩ አብዛኞቹ ወንጀለኞች ወይም ተጠርጣሪ ወንጀለኞች በነፃ እየተሰናበቱ ነው። ለምሳሌ በትግራይ ክልል የምትገኘውና ህይወቷ በአሰቃቂ ሁኔታ እንዲያልፍ የተደረገችው የዘውዲ ጉዳይ ባልጠበቀ ሁኔታ ተጠርጣሪዎቹ በነፃ እንዲሰናበቱ ሆኗል። ምንም እንኳን የእድሜ ልክ ቢወሰንባቸውም በፍርድ ቤት፣ ነገር ግን ከነገና በታየ ችሎት ምክንያት ሁለቱም ተጠርጣሪዎች በነፃ እንዲሰናበቱ ሆኗል። ለምን ይህ ነገር ይሆናል? በቅርቡም የሚከበረው የአሸንዳ በዓል ከዚህ በፊት እንደምናከብረው የደስታ በዓል ሳይሆን ጥቁር ለብሰን ነው የምናከብረው። ለዚህም ምክንያቱ በዚህ ወንጀል የጠረጠሩ ሰዎች አስተማሪ የሆነ ቅጣትን እንዲያገኙ ስለምንፈልግ ነው እያሉ ሴቶቻችን ድምጻቸውን እያሰሙ ይገኛል። እንደዚህ አይነት ወንጀሎች ከዚህ በኋላ እንዳይደገሙ የምናደርግበት አንደኛው መንገድ ተገቢ የሆነ ፍርድ ለወንጀለኞቹ ከሰጠን ብቻ ነው። ለነዚህ ሴቶቻችን ፍትህ ያስፈልጋቸዋል። መንግስት ፍትህን ይስጠን እያሉ ሴቶቻችን እየጠየቁ ይገኛሉ። የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮመንት ምንድነው? #ትሰማና በቃም በሚሉ ኮመንቶች ገጹ ተጥለቅልቋል። ይህ ቻሌንጅ በትግራይ ክልል በግፍ ተገላ ፍትህ ባጣችው ዘውዱ ሀፍቱ ምክንያትና ገዳዮቿ ከስር በነፃ ከተለቀቁ በኋላ የተቀጣጠለ ሲሆን በርካታ ተጽዕኖ ፈጣሪዎችም ቻሌንጁን ተቀላቅለውታል። የቻሌንጁ አስጀማሪና መሪ ጆርዲ በዛብህ ስትሆን ቻሌንጁ በርካታ ኢትዮጵያውያኖችንም አነቃቅቷል ተብሏል። ጆርጂ ብቻሽን ሆንሽብን ምናምን ትሉኛላችሁ። እኔ ብቻዬን አይደለሁም፣ ብዙ ሰዎች አሉ አብረው የሚሰሩ። ግን እናንተ ምን እየሰራችሁ ነው? እኔ ብቻዬን የሆንኩት ለምንድን ነው? ከ100,000 ያላለፈው የጠቅላይ ሚኒስትሩ ፔጅ ላይ ያለው ኮመንት ትዊተር ላይ ቢያንስ ከ50,000 ሰው በላይ ፖስት ማድረግ ነበረበት። እስካሁን እነዚህ 3 ፒን የተደረጉ ቪዲዮዎችን ሰው ጋር አድርሱልኝ፣ አላማችንን የሚያሳውቁ ናቸው፣ እንዴት አላማችንን ልናሳካ እንደምንችል የሚያስረዱ ናቸው ብያችሁ ነግሬያችሁ ነበር። ወይ ብቻሽን ሆንሽብን አትበይኝ፣ አግዥን። ኦልሶ ፎሎ የምታደርጓቸውን ቲክቶከሮች፣ ኢንፍሉዌንሰሮች ቻሌንጅ አርጓቸው። እነሱ ቪዲዮቻቸውን፣ ማስታወቂያቸውን፣ ቢዝነሳቸውን ኮፒ ሊንክ ሼር አርጉልን እያሉ ቻሌንጅ ሲያደርጓችሁ እሺ ብላችሁ እንደምትታዘዟቸው ሁሉ እነሱ የሚታዘዟችሁ ቻሌንጅ አርጓቸው። ጌት ቱ ወርክ። ምን ለብሳ ነበረ ወይም ደግሞ አረማመዷ እንዴት ነበር ስትራመድ የነበረው? ይሄን ነገር ነው ሰው ቀድሞ ኤክስፕሌን የሚያደርገው። ያ ሰው ያን ወንዱ ለምን ደፈራት ሳይሆን የሚለው ልጅቷ ምንድን ነበር ያለ አለባበሷ፣ አጭር ቀሚስ ነበር ያደረገችው ተብሎ እና ይሁን 25 ዓመት ነው 25 ዓመት ሙሉ እና ሀና ላላንጎን አይተናል። በቃ ብዙ አይነት ታሪክ ሰምተናል። ልክ እንደዚህ ይቻላል እንደ የምትሉበት ወይ ደግሞ እውነቱን ለመናገር አንዳንድ ጊዜ በወንድነት ማፍርበት በራሴ ወንድነት ወይ ደግሞ ብትጠይቁኝ እህትን ወደ ኢትዮጵያ ወደ ሀገር ይዛት የመሄድ ድፍረቱ አለው ይባል አይኖረኝም። እስከመቼ ፍትህ እስከሚሰጠን አይደለም። ፍትህ ተጠየቅ እድሜ ከስንት ዓመት ጊዜ ጀምሮ እድሜ ልኬን ፍትህ ስጠይቅ ነበር። ፍትህ ይተባለ ፍትህን ከማን የምትጠይቁት? ተመልሶስ ያውቃል ወይ? መልስ ተሰጥቶን ያውቃል ወይ? አያውቅም። ብዙ ኢንፍሉዌንሰር ስለዚህ አይነት ቪዲዮ ሲሰራ አይቻለሁ እድሜ ልክ። እኔም እንደዚህ ቲክቶክ ከመጀመሪያ በፊት እና መጀመሪያ ይሄ ፍትህ ከመጠየቃችን በፊት ወይ ደግሞ ይሄ ራሱ ወደዚህ ከመምጣታችን በፊት ምክንያቱም ምንም ጥቅም ስለሌለው እስካሁን ድረስ ካየ ነው ምንድነው መደረግ ያለበት? አድራጊው ሰውዬ ለቤተሰቡ ነው መስጠት ያለበት። ምክንያቱም እውነቱን ለምናቀር እግዚአብሔር አያርገው ምንም አይፈጠርብኝ የኔ ፋሚሊ ላይ እንደዚህ ነገር ቢፈጠር እኔ ፍትህ አልጠይቅም። ምክንያቱም ሰው ጠይቆ አይቻለዋ ማንም መልስ እንዳልተሰጠው እና ራሴ ነኝ ፍትሁን የምፈልገው። ገብቷችኋል? ስለዚህ
መንግስቱ ላይ ቢችል አይ ዶንት ኖ እንዲ ሎው ምናምን ነገር በስርዓት አላጠናውም፣ ግን አድራጊው ሰው በቃ ለቤተሰቡ ይሰጣል፣ ለዚህ ለልጅቷ ቤተሰብ ይሰጥ። ከዛ ቤተሰቡ የፈለገውን በሱ ያደርጋል። ከዛ ሰው ወይን ካየ በኋላ እጁን ይሰበስባል ማለት ነው። ኢቨን እኮ መንገድ ላይ ድሮ እንደዚህ ህፃን ሴት ልጅ ስታዩ ወደ ሞት ጩጆች ስታዩ እንዲህ ሰላም የምትሏቸው የምታስቋቸው ነገር ቀረ። ምክንያቱም አሁን እዛኛው ጥንጥዩ ልጅ ላይ ወይ ደግሞ ከእናቱ ከአባቱ ጋር ጩጆ ጋር ሄጄ ላጫውታት እንዲህ ላስቃት ብል የሆነ ዲፕ ዳውን እንትን አለ እናትና አባትየው እንደዚህ ያስቡ ይሆን እንዴ እኔ ከሱ ነገር የምፈልገው ነገር ይሆን ብዬ ጭንቅላቴ ውስጥ አለ። ገብቷችኋል? እንዴ ይከፋቸው ይሆን እንዴ እኔ ሌላ ነገር ኢንቴንሽን ሳይኖረኝ ማለት ነው። ምክንያቱም ለምንድን ነው አሁን እያየነው ስለሆነ ስንት የ6 ወር ልጆች ነገር የሚደፈሩበት ታይም ከሆነ እኔ አሁን ሌላ ህፃን ልጅ ሄጄ ራሱ ማጫወት አልችልም። መንገድ ላይ ስተብነው ነገር ሃይ እንደ ድሮ ማለት ነው የለም። እና እኔም አገሬ መጥቼ እስቲ ለወደፊት እዚህ ተሰብስቤ ልግባና ብዬ ኢኮኖሚውን ነገር ተውት፣ ተሰርቶ ይለወጣል። ግን ሴት ልጅ መውለድ እንደምፈልገው ጉጉቴ እንዳለ ሆኖ ግን ያችን ሴት ልጅ ሀገር ያሳድጋታለሁ ወይ ታሳድጋታለሁ ወይ ብትሉኝ በዚህ እድሜ አሁን ባለበት ሲቹዌሽን መቼም አላሳድጋትም፣ መቼም እዛ አትወለድም። ለምን ሀገሬ ጠልቼ አይደለም፣ ግን ሲቹዌሽኑ ስለማይሆን፣ ምክንያቱም ህገ መንግስቱ እየሰራ ስላልሆነ በእንደዚህ አይነት ጉዳይ ላይ አንዱ ሁለቱ ባለስልጣን ልጆች በ2 ዓመት ይፈታሉ። ሰው ገለው ደፍረው ቆራርጠው ምናምን በየትኛው ህግ ነው? ስለዚህ አይ ዶንት ኖ አሁን አንዳንድ ይሄ ቶክሲክ ያልሆኑ ፌሚኒስቶች እህቶቻችን አሉ፣ ጥሩዎቹ ማለት ነው። እናንተ ከቻላችሁ አይ ዶንት ኖ ምን እንደሚደረግ የህግ ሰው ነገር ማማከር የምትችሉ ከሆነ ወይም ራሳችሁ የህግ ሰው ከሆናችሁ ይሄን ነገር ላይ ፎከስ እናርክ። ምክንያቱም አሉ አንዳንድ እንዲ ኮተት ፌሚኒስቶች እንዲ አንድ ሚስት ለምን ለባሏ አራት ሰራችለት ብሎ የሚጨማለቁ የሰው ትዳር እየገቡ እንደሚፈተፍቱ ምን አገባችሁ? ይሄ እንደዚህ አይነት ነገር እየተፈጠረ እሱን ነገር አለ። እስቲ የወንዶችን እርዳታ ጠይቁና ፌሚኒስት ራሳችን ሴቶች ብቻ ሳትሉ የወንዶችን እርዳታ ጠይቁና ከዛ ከወንዶቹ ጋር እንዲ አብሮ እንዲ ኮላብ አድርጋችሁ ፋይት ለማድረግ ይሞከር እንጂ አንቺ ሴት ብቻሽን ፌሚኒስት ነኝ ብቻዬን እቆማለሁ ብለሽ ላይክ አይ ጾታውን የምታገይ ከሆነ ማንም ሰው ብቻውን ፋይት አድርጓል ያሸነፈ የለም። የአድዋ ጊዜም ሴቶች ተቀላቅለው ሲደባደቡ ነበር፣ ሲፋለሙ ነበር አይደል እንጂ ወንድ ብቻ አይደለም ተፋልሞ ያሸነፈው። ስለዚህ እናንተም ፍልሚያውን ብቻችሁ አታርጉት። ምክንያቱም ብቻችሁ ምን የትም አትደርሱ፣ ምንም አታመጡ። ምክንያቱም የሆነ ነገር ቢፈጠርብሽ ምደውዩ ማጋ ነው፣ ፖሊስ ጋር። ፖሊሱ ሲመጣ ማን ነው? ወንድ ነው። ስለዚህ ተባበሩ ከወንዶቹ ጋር ፌሚኒስቶቹ። ከዛ እኔ መረዳት የምችልበት መልኩ ካለ አረጋለሁ። ግን ይሄ ፍትህ ለእንትና ፍትህ ለገሊት ፍትህ ለገሊ ፍትህ ለዚህጁ ማጫለች አይሰለችም? አይ ዶንት ኖ የምር ለኔ ሴንስ እየሰጠኝ አይደለም። እና እኔ አሁን በኩራት ሀገር ሄጄ ሴት ልጅ ብትወልድ እዛ አሳድጋታለሁ ብዬ ማውራት እስከምችል አፌን እስከምከፍት ድረስ ስለ እንደዚህ አይነት ነገር ማሰብ አላቆምም። የምር ነው ብላችሁ እና በጣም የሚደብር ነገር ነው። በጠቅላይ ሚኒስትሩ የማህበራዊ ትስስር ገጽ ላይ ምንድነው የተፈጠረው? በዚህ ሰዓት አሳሳቢ ሁኔታ ላይ በተለይም ደግሞ በኢትዮጵያ ውስጥ ማለት ነው ፍትህ ያጣው የሴቶች ጥቃትን በተመለከተ ለጠቅላይ ሚኒስትሩ በቀጥታ የፍትህ ጥያቄ እየቀረበ ይገኛል። እንደዚህ አይነት ጥያቄዎች በተለይም ደግሞ በቀጥታ በጠቅላይ ሚኒስትሩ ፔጅ ላይ ሲደረጉ ይሄ የመጀመሪያው ነው ማለት ይቻላል። በእህቶቻችን ላይ ጥቃት ከደረሰ በኋላ በቁጥጥር ስር የሚውሉ ሰዎች ማለት ነው ፍትህ እያገኙ ወይም ደግሞ ፍርድ እያገኙ አይደለም፣ ፍርድ ያገኙት እንኳን በነጻ እየተሰናበቱ ይገኛሉ። የነገርም ሴቶችን አስቆጥቷል። በአጠቃላይ በኢትዮጵያ ውስጥ የሚገኙ የሴት እህቶቻችንን ጥቃት የሚቃወሙ ሰዎችን አስቆጥቷል። ለጠቅላይ ሚኒስትሩ በቀጥታ ጥያቄ እየቀረበ ይገኛል። ይህ ነገር ከምንም አይነት ሙቭመንት ጋር አይካሄድም። በተለይም ደግሞ በርካታ ሰዎች እንደሚሉት ከፌሚኒዝም ሙቭመንት ወይም ደግሞ ከሌሎች ሙቭመንቶች ጋር የሚያያዝ አይደለም። በቀጥታ የሴት እህቶቻችንን ጥቃት እንከላከል፣ እንዲሁም ደግሞ ፍትህ ይሰጠን የሚል ጥያቄ ነው። ይህ ነገር ይመለከተኛል የምትሉ ሰዎች በሙሉ እየሄዳችሁ ማገዝ፣ እንዲሁም ደግሞ ፕሮፋይላችሁን በመቀየር እንዲሁም በጠቅላይ ሚኒስትሩ ቪዲዮዎች ላይ በመሄድ ማለት ነው ኮሜንታችሁን ማስቀመጥ እንዲሁም ሴቶቻችንን ሰፖርት ማድረግ ትችላላችሁ። ይህ ሙቭመንት እንግዲህ በተለይም ደግሞ ህይወታቸውን ላጡ በመደፈር በመጠቃት በመገደል ማለት ነው በአደባባይ ህይወታቸውን ላጡ እህቶቻችን የፍትህ ጥያቄ ነው። በዚህ ነገር ላይ ማለት ነው እንድትሳተፉ ጥሪ ማቅረብ ፈልጋለሁ። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝ ከሆነ አሁንም በፍጥነት አጋራችኋለሁ። ፕላስ ምልክቷን መጫናችሁንና አዳዲስ መረጃ ማግኘታችሁን አትርሱ። መልካም ቆይታ ይሆንላችሁ።